ሰራልኝ። ምን ሆነሽ ነው እናት? ለምን እንደምታለቅሽው? እድሜን ሙሉ ይኖርኩለት የኔ ፍላጎት እንጂ የሱ ፍላጎት አስቀደምኩለት። በፈለገኝ ሰዓት ሁሉ ከፊቱ የተገኘሁለት ተስፋ ብቻ እየሰጠ እስከ ዛሬ አቆይቶኝ ትቶኝ ሄደ። ምንድነው ያልተግባባችሁበት ነገር ካለ ለምን ተረጋግታችሁ አታወሩ? ከኔ ጋር ሆኖ ጎጆውን እንዴት እንደሰራ ነው የምናወራው። ሚስቱ ፈቶ ከኔ ጋር እንዲሆኑ ተረጋግቼ ማወሩ። ምናልባት ለኔ ፍቅር አይገባኝ ይሆናል። ለዛው ነው የምሰቃየው። ካልፈለግን ለምን በሰው ህይወትና ስቃይ እንጫወታለን? ለምን ተስፋ እየሰጠን በማስመሰልና በውሸት የሰው ህይወት እንዲገነባ አድርገን በስተመጨረሻም እናበላሻለን? ለምን እውነቱን ተናግሮ መሄድ ያቅተናል? በእኛ ላይ ቢደርስስ ግን ብለን አስበን እናውቃለን?